ሰላም ሰላም፣ እንዴት ናችሁ? ውድ ምን አዲስ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ሀሳብ መጥቼላችኋለሁ። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ዛሬ ስለ አንድ ሀሳብ ነው የምናወራው። እሱም ውስጣዊ ሰላማችንን እንዴት እንጠብቃለን እና በዚህ ጉዳይ ላይ የተለያዩ ሀሳቦችን እናነሳለን። ውስጣዊ ሰላማችንን እንዴት ልናስጠብቅ እንችላለን? ውስጣዊ ሰላም ደግሞ ባለመጠበቁ ወይም ደግሞ ይሄ ኢነር ፒስ የምንለው ነገር ባለመጠበቁ የሚመጣው ጉዳት ምንድን ነው የሚለውን ጉዳቱን በቀጣይ ክፍል እናያለን። አሁን ደግሞ በዚህ ቪዲዮ ውስጣዊ ሰላማችንን እንዴት ማስጠበቅ እንችላለን የሚለውን እናያለን ማለት ነው። ሰላም እንግዲህ እኔ የሚሰማኝ ያው ከሰው ጋር እንደዚህ ለብሰን ወተን ከሰው ጋር ተጫውተን ምናምን ነገር ስናወራ ፊዚካሊ ያለውን ነገር ለሰዎች ስናሳይ ውስጣችን ሰላም ሆኗል ማለት አይደለም። እንግዲህ ብዙን ጊዜ በብዙ ሀሳብ በብዙ ጭንቀት ባለፉ ስህተቶቻችን አለማደጋችን የነገሮች አለመሳካት ያለፉ ስህተቶቻችን ብዙ ነገሮች ጭንቀት ውስጥ ሊከቱን ይችላሉ። በግንኙነት ምክንያት ለምሳሌ ከኛ ቁጥጥር የሚሆነውን ነገር ወይም ከኛ ቁጥጥር በላይ የሆነውን ነገር እኛ መቆጣጠር አንችልም። ዛትስ ቢዮንድ አስ ከኛ የወጣ ነገር ነው፣ መቆጣጠር አንችልም። ለዛ የግድ ካልተቆጣጠርኩኝ ያንን ነገር በእኔ ቁጥጥር ስር ካልሆነ ብለን የምንጨነቀው አይነት ነገር ከሆነ በብዙ ምክንያት የውስጣዊ ሰላማችንን ወይም ደግሞ ኢነር ፒስ የሚለውን እናጣለን። አሁን ላይ ባለው ዓለም አሁን እንደ ሀገራችን ብናስብ የኑሮ ሁኔታ ኢንፍሌሽን፣ የኑሮ ውድነት፣ የቤት ክራዩ እንደ አዲስ አበባ ካየን የቤት ክራዩ ክፍለ ሀገርም ሊሆን ይችላል። በብዙ ነገሮች አእምሯችን ሊጨናነቅና ውስጣዊ ሰላማችንን ልናጣ እንችላለን። ፊታችን ወይም ደግሞ ልብሳችን ንጹህ ሆነ ማለት ውስጣችን ሰላም ሆነ ማለት አይደለም። ስለዚህ አእምሯችን በተለያዩ ነገሮች ሲወጠሩ ውስጣዊ ሰላማችንን እናጣለን። ውስጣዊ ሰላማችንን ማጣት ለአእምሯችን ለጤናችን ብዙ ጉዳቶች ሊኖሩ ይችላሉ። ስለዚህ ውስጣዊ ሰላማችንን እንዴት ማስጠበቅ እንችላለን የሚለውን ዛሬ እናውራና ቀጣይ ላይ ደግሞ በቀጣይ ቪዲዮ ደግሞ ምን አይነት ጉዳቶችን ሊያስከትል ይችላል የሚለውን ደግሞ እናወራለን። ተከታተሉኝ። አንደኛና የመጀመሪያው መቆጣጠር በምንችለው ነገር ብቻ ትኩረት ማድረግ። በህይወታችን ብዙ ማንቆጣጠራቸው ወይም ደግሞ ከኛ ቁጥጥር ውጭ የሆኑ ብዙ ነገሮች አሉ። ስለዚህ መቆጣጠር የምንችለውን መቀየር የምንችለውን ትላንት ስህተቶቻችን ከሆነ ዛሬ ያንን ስህተት ለማስተካከል እና በእኛ ቁጥጥር የሆነውን ነገር ብቻ ለማድረግ እሱ ላይ ብቻ ፎከስ ማድረግ። ለምን ከእኛ ቁጥጥር ውጪ በሆነው ነገር ላይ ሀሳባችንን ወደዛ ወደዚህ ስናደርግ ስናስብ ብትንትን ስለ ሀሳባችንን ውስጣዊ ሰላማችንን አናገኝም። ስለዚህ ምንድነው በራሳችን ቁጥጥር ስር ያለውን ነገር ብቻ ማድረግ። ሁለተኛ ጸጥ ያሉ ቦታዎችን ለአእምሯችን ጸጥ ያለ ሰላም የሚሰጥ አይነት ቦታዎችን ፈልገን እዛ ውስጥ ራሳችንን ማቆየት። ለምሳሌ መተንፈስ ሊሆን ይችላል። ስልካችንን ለተወሰነ ጊዜ አስቀምጠን ለራሳችን ጊዜ ማሳለፍ ሊሆን ይችላል። ከምናየው ከሶሻል ሚዲያው ምኑ ራሳችንን ትንሽ ቀለል አድርገን ቁጭ ብለን መተንፈስ ወይም ደግሞ ውስጣችን ላይ አየር ወደ ውስጥ ማስገባት። እንደገና ደግሞ ጸጥ ያለ ጊዜ ማንም የማይረብሸን የሚጮህ ምረብሽ ምናምን ነገር በማይኖርበት ቦታ ራሳችንን ጸጥ ያሉ ቦታዎች ላይ ማስቀመጥ ወይም ለትንሽ ደቂቃ ማስቀመጥ አለብን እና ለትንሽ ጊዜ ውስጣዊ ሰላማችንን እናገኛለን። ያኔ ቁጭ ብለንም ምንድነው ችግሬ የሚለውን ነገር አስበንም ለማስተካከል የምንሞክርበት ጊዜ ስለሆነ ጸጥ ያሉ ጊዜያቶችን ማሳለፍ ይጠበቅብናል ማለት ነው። ሶስተኛ ወደ አእምሯችን የምናስገባውን ነገር መምረጥ። ሁሉም የምንሰማው የምናየው በሶሻል ሚዲያ በቪዲዮ የምንሰማው በቲቪ ኦብዘርቭ የምናደርገው ነገር በሙሉ የኛ አይደለም። ለኛ የሚያስፈልገውን ብቻ ፒክ አድርገን መርጠን ወደ ልባችን እንዲገባ ማድረግ፣ በዛ መሰረት እሱ ላይ መስራት። ስለዚህ ሁሉም የምንቀበለው የምንሰማው የምናየው መረጃ የኛ ስላልሆነ የምንቀበለውን ወደ አእምሯችን ውስጥ የምናስገባውን መረጃ እሱን መምረጥ። እሱን ስንመርጥ ሁሉም መጥቶ ሊረብሸን አይችልም። የተወሰኑ ነገሮች ላይ ብቻ ነው ፎከስ ማድረግ የሚችለው። ስለዚህ ሁሉንም መረጃ ማስገባት ሳይሆን መምረጥ ያስፈልጋል ማለት ነው። አራተኛ ከአሉታዊ ሰዎች መራቅ። አንቺ እንደዚህ ማድረጋችን እንደዚህ መሆናችን እንደዚህ ነሽ እኮ አንቺ ምናምን በሌለሽ ነገር ግን ሰዎች አታክ ሊያደርጉን ሲፈልጉ
ኔጌቲቭ ኮሜንቶች ይሰጡናል። ስለዚህ ከነዛ ሰዎች መራቅ፣ ዙሪያቸውን በፖዚቲቭ በሆኑ ሰዎች እንድትከቡ ወይም ደግሞ መክበብ ማለት ነው። ስለዚህ ከኔጌቲቭ ኮሜንት ከሚሰጡ ሰዎች መራቅ አስፈላጊ ይሆናል። ስለዚህ አብሮን የሚሆነውን ሰው መምረጥ አለብን ማለት ነው። አምስተኛ ባለፉ ስህተቶቻችን አለመጨነቅ። ኦልሬዲ ስህተት ተሰርቷል፣ ለዛ ያንን ነገር መመለስ አንችልም። ለወደፊት ባለው ማስተካከል የምንችለው ነገር ላይ ፎከስ አድርገን ኦልሬዲ ያንን ሰርቻለሁ ይሄን አስተካክላለሁ ብሎ ለዚህ ለሚቀጥለው ለወደፊቱ ማሰብ ነው እንጂ ባለፈው ስህተታችን መጨነቅ የውስጣዊ ሰላማችንን ይከለክላል ማለት ነው። ስድስተኛ አመስጋኝ መሆን። በሌለን ነገር እግዚአብሔር በሰጠን ባልሰጠንም ነገር አሁን እየኖርን ባለነውም ነገር ማመስገን። ስናመሰግን ብዙውን ጊዜ ይሄ ባይብሊካል የሆነም ትሩዝ አለው። ስናመሰግን ብዙ ነገሮች ይጨመሩልናል። ስለዚህ አመስጋኝ መሆን አስፈላጊ ነው ማለት ነው። ስናመሰግን ብዙ ነገሮች እየተጨመሩልን ይሄዳሉ። ስለዚህ አመስጋኝ መሆን ውስጣዊ ሰላማችንን ይጠብቃል ማለት ነው። የአካል ጤና መጠበቅ፣ ውስጣዊ ሰላማችንን መጠበቅ፣ እንዲሁም መታጠብ፣ መንከባከብ፣ ሻወር መውሰድ፣ ውሃ መጠጣት፣ እነዚህ ውስጣዊ ሰላማችንን እንድንጠብቅ የሚያደርግ ነገር ነው። ቀጣይ ላይ ምን ጉዳት ያስከትላል የሚለው እናያለን። የዛሬ ቪዲዮ እዚህ ላይ ያበቃል። አዲስ ሲሆናችሁ ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ አበረታቱኝ። አመሰግናችኋለሁ።